ቁጭ በማለት ሰው እያያት ቁርአን እየቀደደች ትገኛለች። ሽንት ቤት ላይ አስቀምጣም ቁርአን ላይ ስትጸዳዳ ተመልክተናል። ኢና ሊላሂ በጣም ያሳዝናል። እቺ ሴት ማንነቷን የምታውቁ ሰዎች መረጃውን አካፍሉን። የሚመለከተው አካልም በዚህ ሴት ላይ ተገቢውን እርምጃ እንዲወስድ እኛ ሙስሊሞች እንጠይቃለን። እንደዚሁም ደግሞ አንዳንድ ሙስሊም መሳይ ሰዎች መጽሐፍ ቅዱስን ሽንት ቤት ላይ በማስቀመጥ የማይሆን ነገር ሲሰሩ ተመልክተናል። እነዚህ ሰዎች እስልምናን አይወክሉም። ምክንያቱም ሙስሊሞች እስከሆኑ ድረስ ይህን ነገር የሚያደርጉ ከሆነ እነዚህ ሰዎች ሙስሊሞች አይደሉም። ምክንያቱም አላህ ሱብሓነሁ ወተዓላ የሌሎች እምነቶችን እንድናከብር እንደዚሁም እምነታቸውን እንዳንሳደብባቸው አስጠንቅቆናል። ስለዚህ እነዚህ ሰዎች ሙስሊም አይደሉም፣ ሙስልምናንም አይወክሉም፣ እርምጃ ሊወሰድባቸው ይገባል። ቁርአን ላይ እንደዚህ የሚያደርጉ ሰዎች አላህ ሱብሓነሁ ወተዓላ እንደሆነ እኔ ቁርአንን ጠብቀዋለሁ፣ በቁርአን ላይ በላን ጉዳትን የሚያደርስ ሰውን ደግሞ ራሴው እርምጃ ወስድበታለሁ ብሏል። ኢንሻአላህ እነዚህ ሰዎች እንግዲህ ፍትህን ያገኛሉ፣ ትክክለኛ የሆነ እርምጃም ይወሰድባቸዋል። ሁላችሁም መረጃውን ለሁሉም ሙስሊሞችም ሙስሊም ላልሆኑም ሼር አድርጉ። እስኪ ተመልከቱ ይህንን ቪዲዮ።